እሺ አሁን በመቀጠል ፕሪንት እና አሳይን የሚሉት ሁለቱን እናያለን። ፕሪንት ፈንክሽን ነው፣ አሳይን የሚል ደግሞ ኦፕሬተር ነው። ሶ እነሱን ካየን በኋላ ኢፍ ኤልፍ እና ኤልስ የሚለውን ያው በደንብ እናያለን። እሱ ኤግዛምፕሎችን ለመመልከት በደንብ ግልጽ እንዲሆንልና ኢፍ ፕሪንት እና አሳይን የምናየው ማለት ነው። ሶ እዚህ ጋር ፕሪንት የሚል ፈንክሽን አለ። ፕሪንት ሄሎ ብላችሁ እዚህ ጋር የጻፋችሁት ሄሎ የሚለው በስትሪንግ ነው የተጻፈው፣ ማለትም በደብል ኮቴሽን ወይ በሲንግል ኮቴሽን የሚጻፍ ነገር ሁላ ስትሪንግ ይባላል። ስትሪንግን ፕሪንት ካላችሁት ኦልዌይስ የሚወጣላችሁ ምንድን ማለት ነው? ራሱ ስትሪንግ ነው ዲስፕሌይ የሚያደርግልን። እዚህ ጋር እንደምታዩት ሄሎ የሚለው ዲስፕሌይ የሆነው ለምንድን ማለት ነው? ፕሪንት የሚለውን ስለተጠቀምን ማለት ነው። ሶ ፕሪንት ስትሉ ምንድን ዲስፕሌይ የሚያደርግላችሁ እንዳልኳችሁ እዚህ ላይ ነው ዲስፕሌይ የሚያደርግላችሁ። ይሄ ምን ይባላል? ሼል ይባላል። ሶ ሼል ማለት አውትፑታችሁን ዲስፕሌይ የምታደርጉበት ነው። ባለፈው እንዳያችሁት ሮቦት ፓርቱን ዲስፕሌይ የምታደርጉበት ወይም ረን የምታደርጉበት የራሷ የሮቦት ወርልድ ስላላት ነው። ፕሪንት ከሆነ ግን እዚህ ሼል ላይ ዲስፕሌይ የሚሆነው። ሶ አሁን ዲስፕሌይ የሆነልኝ አዲሱ እዚህ ጋር ሪስታርት ከሚለው በታች ያለው ነው ኦልዌይስ። ይሄ ሄሎ የሚለው ደግሞ ቅድም ሶ ሁለቴ ነው ረን ያደረኩት። ሶ ረን ባደረጋችሁ ቁጥር ይሄን እስካላጠፋችሁት ያን ማየት ትችላላችሁ። አሁን ሄሎ ወርልድ ስንል ደግሞ ዲስፕሌይ የሚሆንልን ሄሎ ወርልድ የሚለው ከታች ነው። እነዚህ ሄሎዎች ቅድም ያልኳችሁ ከላይ ያሉ ናቸው ማለት ነው። ይሄን ካጠፋችሁት ግን እንደ አዲስ ነው ምን የምታደርጉት ፕሪንት የምታደርጉት ማለት አዲስ ቦታ ላይ። ሶ ይሄ ፕሪንት የሚለው ባጭሩ ይሄን ነው የሚሰራልን። ሌላው እዛው ብንቀጥል ፕሪንት ፋይፍ ብንለው ይሄ ፋይፍ ኢንቲጀር ነው። ሶ ማንኛው ዲስፕሌይ የሚያደርግልኝ ማለት ነው? ፋይፍን። ከላይ ደግሞ ሄሎ ወርልድ ሁለቱም ነው ባንዴ ምን የሚሆኑት ማለት ነው? ዲስፕሌይ የሚሆንልን ማለት ነው። ሄሎ ወርልድ የሚለው ፋይፍ የሚለው ባንዴ ዲስፕሌይ ይሆንልናል። አሁን እዚህ ጋር እንደምናየው እነዚህ ዳታ ታይፕ የሚባል ነገር አለ፣ ወደፊት በደንብ የምንመጣበት ነው። ሄሎ ወርልድ የሚለው ስትሪንግ ነው። ሲንግል ኮቴሽን ኦር ደብል ኮቴሽን ላይ የሚጻፍ ነገር ሁላ ምን ይባላል? ስትሪንግ ይባላል። በሲንግል ብቻ ሳይሆን በደብልም መጻፍ ትችላላችሁ። ተመሳሳይ ነው ሁለቱ። እዚህ ጋር የምታዩት ፋይፍ ደግሞ ምንድነው? ኢንቲጀር ነው። ሌላ ሶስተኛ አይነት ደግሞ አለ። ምን ይባላል እሱ? ፍሎት የሚባል አለ ማለት ነው። ሶ ቤዚካሊ የሚባሉት እነዚህ ሲምፕል ኦብጀክት የሚባሉት እነዚህ ናቸው። ወደፊት ደግሞ ሌሎችም አሉ በሰፊው እነዚህ እናያቸዋለን። አሁን ግን ይህን ዲስፕሌይ ፕሪንት የሚለው ሶስቱ ነው እዚህ ጋር የምታዩት ዲስፕሌይ ያደርገላችሁ። ሌላ ባለፈው ስለ ቫሪያብል የተወሰነ ያየን ይመስለኛል። ቫሪያብል ማለት ለሮቦታ ነበር አሳይን አድርገን የሰጠ ነው። አሁን ግን ኤክስ አሳይን ፋይፍ ስንላት እቺ ማለት ኢኳል ማለት አይደለችም፣ አሳይን ነው የምትባለው። ማቴማቲካሊ ኢኳል ይሄኛው ከዚህ ኢኳል ጋር አንድ አይነት አይደለም። ምክንያቱም አምስት እና ኤክስ በምንም ታምር ተምሳሌ ሊሆኑ አይችሉም። አምስት ቁጥር ነው ኢንቲጀር ነው። ኤክስ ደግሞ ምን ማለት ነው? አልፋቤት ነው ማለት ነው። አልፋቤት እና ቁጥር ሊመሳሰል አይችልም። ይሄኛው የሚያደርግልን ምን ማለት ነው? ኤክስ የአምስትን እችን ቫልዩ እንዲይዝልን ነው። ይሄ በማቴማቲክስ እንደምታውቁት ኤክስ ኢዝ ኢኳል ቱ 2 ሲባል ኤክስ የሁለትን ቫልዩ ይዘዋል ማለት ነው። አሁን እዚህ ጋር መተን ፕሪንት ኤክስ ብንላት ዲስፕሌይ የሚያደርግልኝ ማለት ነው ፋይፍ ነው ማለት ነው። ምክንያቱም ኤክስ የያዘው አምስት ነው። ኤክስ ቫሪያብል ነው ብያቸዋለሁ። ስለ ቫሪያብል አይደንቲፋየር ከዚህ በፊት ያየን መሰለኝ። አምስት ሩሎች እንዳሉት እነሱን ሳትስፋይ ያደረገ ሁላ ቫሊድ የሆነ ቫሪያብል ነው ይችላል። አሁንም ኤክስ ቫሪያብል ነው፣ ቫሊድ ነው፣ ይቻላል። ሶ ፕሪንት ኤክስ ስትሉት ዲስፕሌይ የሚያደርግላችሁ ቫልዩ ስንት ነው ማለት ነው? አምስት ነው። እዚህ ጋር አምስት የሚል ቫልዩ አለ። እሱን ነው ዲስፕሌይ እያደረገልን ያለው ማለት ነው። ግን እዚህ ጋር መጠንቀቅ ያለባችሁ እንዲህ ቢል አሁን አምስት አይደለም የሚመጣልኝ። አሁን የሚመጣልኝ ማለት ነው ራሱ ኤክስ ነው። ምክንያቱም ስትሪንግ ነው። ይሄ በኮቴሽን ውስጥ አይደለ የጻፍኩት። በኮቴሽን እስከ ጻፋችሁ ድረስ የሚሆነው ምንድነው? ስትሪንግ ነው፣ ራሱ ነው የሚመጣላችሁ። ከስትሪንግ ውጭ ከሆነ ግን ቫሪያብል ከሆነ ቫሪያብሉ ራሱን ዲስፕሌይ ታደርጉታላችሁ። ቫሪያብል ከሆነ አሁን ይሄ ስትሪንግ ነው ብያቸዋለሁ። ይሄ ኤክስ ከሆነ ግን ስትሪንግ አይደለም። ስትሪንግ ካልሆነ ቫሪያብል ነው ማለት ነው። ሶ እዚህ ጋር ምን እንደሚመጣላችሁ ቫሪያብሉ ራሱ ይወጣላችሁ። አሁን ይሄንን ስናየው ኤክስ ፕላስ 3 ምን እንደሚያወጣልን ማለት ነው? ኤክስ ስንት ነው? አምስት ሲደመር ይሄ 3 አንድ ላይ ማቴማቲካል ኤክስፕሬሽኑን ቅድሚያ ስሩት 8 ሆነ ማለት ነው። 8 ነው ዲስፕሌይ የሚያደርግልን። እዚህ ጋር እንደምታዩት ያው 8 የሚል ነገር ዲስፕሌይ ሆኖላችኋል። ግን ይሄ ኮቴሽን ውስጥ ቢገባስ ምንድነው ዲስፕሌይ የሚሆንላችሁ? ራሱ ኤክስ ፕላስ 3 የሚለው ነው። ምክንያቱም ይሄ ስትሪንግ ነው። ስለ ስትሪንግ ነግሬያችኋለሁ። ኤክስ ፕላስ 3 የሚለው እዚህ ጋር ዲስፕሌይ ሆኖልናል ነው። እና ፕሪንት የሚለው ባጭሩ ይሄን ነው የሚሰራላችሁ ፕሪንት የሚለው። ከዚህ በተጨማሪ እነዚህ ቫሪያብሎች ኦልዌይስ የሚይዙት ተመሳሳይ ቁጥር ላይሆን ይችላል። አሁን ኤክስ 5 ሰጥቼዋለሁ። እዚህ ጋር መታችሁ ፕሪንት ኤክስ ስትሉት 5 ዲስፕሌይ ይሆናል። ኤክስ አሳይን 3 አልኩት። አሁን መጥቼ ፕሪንት ኤክስ ስል የሚሰጠኝ ቫልዩ የትኛውን ነው ማለት ነው? የላይኛውን ሳይሆን የታችኛው። ምክንያቱም አፕዴት ሆኗል። እዚህ ጋር ይሄ አሳይን የሚባለው ምን እንደሚሰራላችሁ ማለት ነው? ሁሌም ከፊት በቀኝ በኩል ያለውን ቫልዩ በግራ በኩል ያለው ቫሪያብል መስጠት ነው። እዚህ ጋር በቀኝ በኩል ያለውን ቫልዩ በግራ በኩል ያለው ነው እየሰጠኝ ያለው። ማወቅ ያለባችሁ ምንድነው? ከአሳይን በፊት ሁሌም በግራ በኩል የሚኖረው ግድ ቫሪያብል መሆን አለበት። ምክንያቱም ቫሪያብል ነው ቫልዩ ሊይዝልኝ የሚችለው። እና አሁን ዲስፕሌይ የሚሆንልኝ ፕሪንት ኤክስ እዚህ ጋር 5 ነው የሚወጣልኝ። እዚህ ጋር ግን 5ን በ3 ቀይሬያለሁ። እቺ አሳይን አዲሱን ቫልዩ እንዲይዝ ነው የሚያደርገው የድሮን ሰርዞ። ፕሪንት ኤክስ ስትሉት ዲስፕሌይ የሚሆንልን ማለት ነው 5 ይመጣልናል፣ 3 ይመጣልናል። ከሶስት ተጨማሪ ምን ማድረግ እንችላለን? 3 ታይምስ ኤክስ ብንለው ደግሞ ምን ይላል? ኤክስ ኢኒሻሊ ስንት ይዟል? 5። ሶ ፕሪንት ኤክስ ስትሉት የሚመጣላችሁ 5 ነው የሚመጣላችሁ። እዚህ ጋር መተን ደግሞ ኤክስ አሳይን 3 ታይምስ ኤክስ። የኤክስ ቫልዩ ስንት ነው? ከላይ 5 ሲባዛ 3 15። ኤክስ የሚይዝልን 15 ነው።
15ን ስለያዘ ከላይ ያለውን 5 በምንም ተአምር ሊያስታውሰው አይችልም። ፕሪንት ኤክስ ካላችሁት ዲስፕሌይ የሚሆንልን ማን ነው ማለት ነው? 15 ነው። እዚህ ጋር መጣ 15 ዲስፕሌይ ይሆንልን። ይሄ 5 መጀመሪያ ላይ ፕሪንት ላይ ዲስፕሌይ ይሆንልን። እናም ፕሪንት የሚለው ይሄን ነው የሚሰራላችሁ። አሳይን ይሄ ነው። ወደፊት ያው በደንብ ከዚህ ጋር የተያዙ ብዙ ጥያቄዎችን ስለምንሰራ በግልጽ ይሆንልናል በደንብ። አሁን ወደ ኢፍ ኤልስ ኤሊፍ ወደሚለው ልመጣላችሁ ነው። እሱን ለማድረግ እዚህ ጋር ያው አጠር ያለች ኖት አለች። እሷን እናያትና ኢፍ የሚለው እንዴት እንደሚሰራ ነው። ኢፍ ብላችሁ እዚህ ጋር ኮንዲሽን ነው የምታስገቡለት። ኮንዲሽን ማለት ኦልዌይስ ትሩ ኦር ፎልስ የሚባል ነገር ሁላ ምን ይባላል ማለት ነው? ኮንዲሽን ይባላል። ሶ ያን ኮንዲሽን ካስገባችሁለት በኋላ ይሄ ኮንዲሽኑ ትሩ ከሆነለት ምን ያደርጋል? ይሄን ስቴትመንት ኤክስኪዩት ያደርጋል። ይሄን ስቴትመንት ይሰራል። ይሄ ኮንዲሽን ግን ፎልስ ከሆነ ይሄንን ስቴትመንት አይሰራላችሁ። ባጭሩ እንደዛ አድርጋችሁ ነው የምትጠቀሙት ነው። ለአሁኑ ቀላል ኤግዛምፕል ኤክስ 3 ነው፣ ዋይ አሳይን 5 አልነው። ኢፍ ኤክስ ሌስ ዛን ዋይ ከሆነ ፕሪንት ሄሎ አልኩት። ሶ አሁን ኮንዲሽኑን ቅድሚያ ቼክ አድርጉት። እዚህ ጋር ኤክስ ሌስ ዛን ዋይ ነው የሚለው ትሩ ነው ፎልስ ነው? ኤክስ 3 ነው ዋይ 5 ነው? ትሩ ነው። ይሄ 3 ከ5 ያንሳል። እንደዛ ከሆነ ምን ይሆናል ማለት ነው? ፕሪንት ሄሎ የሚለው ነው የሚሰራልኝ። ይሄ ይሰራላችኋል ማለት ነው። ይሄን ረን አድርገን ብናየው ማንን ነው የምናገኘው? ሄሎ የሚለውን እዚህ ጋር ዲስፕሌይ ሆኖ አግኝታችሁታል። ይህም ማለት ምን ማለት ነው? ኢፍ የሚለው እዚህ ጋር እንዳየን ኢፍ የሚለው ኮንዲሽናችሁን ኦልዌይስ ቼክ የምታደርጉት። ኮንዲሽኑ ትሩ ከሆነ በቃ የሱ ስቴትመንት ይሰራል። ካልሆነ ግን የሱ ስቴትመንት ምንም አይሰራም ነው። እዚህ ጋር መተን ደግሞ ይሄ የምናደርገው ፕሪንት ኤክስ ብንለው ስንት ነው ይመጣልን ማለት ነው? ኤክስ 3 ነው። 3 ነው የምታወጡት። ምክንያቱም እዚህ ጋር የምታዩት ትሩ ነው አይደል? ኤክስ ላይ ዛን ዋይ ትሩ ስለሆነ ፕሪንት ኤክስ የሚለው ይሆናል። ይሄ ግን ግሬተር ዛን ቢሆንስ ምን እንደሚፈጠረው? ኢፍ ግሬተር ኤክስ ግሬተር ዛን ዋይ ፎልስ ነው። ምክንያቱም 3 ከ5 በምንም አይበልጥም። ፕሪንት ኤክስ የሚለው ይሰራል አይሰራም? አይሰራም። ይሄንን ቼክ ለማድረግ ምን ታደርጋላችሁ? ቅድሚያ እስቲ ይሄን አጥፍተን ያው ራን እናድርገው። ራን ስታደርጉት እዚህ ጋር ምንም አይነት አውትፑት አላያችሁ፣ ምንም አይነት ዲስፕሌይ የለም። ምክንያቱም ይሄኛው እዚህ ጋር የምታዩት ፎልስ በመሆኑ ምክንያት ይሄንን ሊሰራላችሁ አልቻለም። ይሄ ትሩ ቢሆን ኖሮ ግን ይሰራላችኋል። አሁን ይሄ እንየው፣ ይሄንን እንየው። ኤክስ 3 ነው ዋይ 5 ነው ብያችኋለሁ። ኢፍ ኤክስ ሌስ ዛን ኦር ኢኳል ቱ ዋይ ቼክ አድርጉት። ኤክስ 3 ነው ዋይ 5 ነው አሁን ያዙት ቫልዩ ማለት ነው። 3 ሌስ ዛን ኦር ኢኳል ቱ 5 ትሩ ነው። ሶ ትሩ ከሆነ ይሄ ምን ያደርጋል? ኢፍ ስቴትመንት ውስጥ የተጻፈውን ነገር ይሰራዋል። አይደንቲሽን ይባላል። እዚህ ጋር የምታችሁ ሁለት ነጥብ ማለት ነው። ባለፈው ስለ ፎር ሉፕስ እና ያየናት መሰለኝ። ፎር ሉፕ ላይ ምን ነበር ያልነው? ከፎር በኋላ የተወሰነ ስፔስ ገባ ብለን ጽፈን ነበር። ይሄ ጥቅሙ ምን ነበረ? ገባ ተብሎ መጻፉ አይደንቲሽን ነው፣ የኢፉ አካል መሆኑ ማለት ነው። አሁን እዚህ ጋር የምታዩት ሁለቱም የኢፉ አካል ናቸው፣ ሁለቱም ማለት ነው። የላይኛውም የታችኛው ሁለቱም ገባ ተብለው ተጽፈዋል። ስለሆነም ሁለቱም ገባ ካሉ የኢፉ አካል ናቸው። ኢፉ ትሩ ከሆነ ሁለቱንም ነው የሚሰራው፣ ኢፉ ፎልስ ከሆነ ሁለቱንም ነው የማይሰራው ማለት ነው። እናም እዚህ ጋር ኤክስ ሌስ ዛን ኢኳል ቱ ዋይ ትሩ ነው። ሶ ኤክስ ስንት ይሆናል ማለት ነው? ኤክስ አሳይን ዋይ ሲደመር 9 ዋያችን ስንት ነው? 5 ሲደመር 9 14። ኤክስ ስንትን ይዛል ማለት ነው? 14ን ነው የሚይዝልን። ሶ 14ን ከያዘ ፕሪንት ኤክስ ስትሉት ዲስፕሌይ የሚሆነው ማለት ነው 14 ነው እንጂ 3 ብላችሁ እንዳትጠብቁ። ምክንያቱም 3 ድሮ ነው የነበረው እዚህ ጋር ተቀይሯል። የኤክስ ቫልዩ ከተቀየረ ፕሪንት ስትሉት ሁሌ አፕዴት የሆነውን አዲሱን ቫልዩ ነው የሚሰጣችሁ። እቺ ግልጽ እንድትሆንላችሁ እቺን ወደ ውጭ እናውጣት። እቺን ወደ ውጭ ስናወጣት ምን ሆነ ማለት ነው? ይሄ ፕሪንት ከኢፉ ጋር ምንም አይነት ሪሌሽን የለውም። ኢፉ ትሩ ከሆነ ይሄ ይሰራላችኋል፣ ትሩ ከሆነ ይሄ ይሰራል። ኢፉ ፎልስ ከሆነ ግን ይሄኛው አይሰራም። ፕሪንት ኤክስ የሚለው ግን ትሩም ሆነ ፎልስ መሰራቱ አይቀርም። የዚህን ነው ተመሳሳይ ነገር ነው። ኤክስ ሌስ ዛን ኦር ኢኳል ቱ ዋይ ነው ያልኳችሁ ያለሁት። ኤክስ ሌስ ዛን ኦር ኢኳል ቱ ዋይ ያልኳችሁ ማለት ትሩ ነው። ይሄ ትሩ ከሆነ ኤክስ ኢዝ ኢኳል ቱ ኤክስ አሳይን ዋይ ፕላስ 9 ይሆናል። ሶ ኤክስ ስንት መሆነ ማለት ነው? 14። ፕሪንት ኤክስ ስትሉት ዲስፕሌይ የሚሆንላችሁ ማን ነው ማለት ነው? 14 ነው ማለት ነው። ግን ይሄንን ፎልስ ብናደርገውም እንደሚፈጠር እንዴ ይሄ ኢኳል ነው። እቺ ኢኳል ምልክት ትባላለች፣ ማነጻጸሪያ ማለት ነው። ኢፍ ኤክስ ኢዝ ኢኳል ቱ ዋይ ኤክስ እና ዋይ ኢኳል ናቸው እያለኝ ነው። ትሩ ነው ፎልስ ነው? ኤክስ 3 ነው ዋይ 5 ነው። ፎልስ ነው አይደል? ፎልስ ስለሆነ ይሄንን ስቴትመንት ይሰራዋል ወይስ አይሰራው? አይሰራው። ምክንያቱም እዚህ ጋር ያለው ፎልስ ነው። ትሩ ቢሆን ነበር የሚሰራው። ይሄንን ካልሰራ ፕሪንት ኤክስ ስትሉት ዲስፕሌይ የሚሆነው ማን ነው? 3 ነው። ምክንያቱም የኤክስ ቫልዩ ምንም አልተቀየረም። ይሄ ትሩ ቢሆን ኖሮ እዚህ ጋር የኤክስን ቫልዩ ቅድም ሲቀይረው አይተናል፣ 14 አድርጎት ነበር። አሁን ግን ይሄኛው ኤክስ ኢኳል ቱ ዋይ የሚለው ፎልስ ስለሆነ ይሄንን ስቴትመንት አይሰራውም። አልሰራው ማለት የኤክስ ቫልዩ አልተቀየረም። ኤክስ ስንት እንደሆነ የሚቀጥለው 3 እንደሆነ ነው የሚቀጥለው። ያው እዚህ ጋር ዩት ፕሪንት 3 ነው ዲስፕሌይ ይሆነልኝ። የ14 ቅድም ዲስፕሌይ ይሆነልኝ ነው። እናም ኢፍ የሚለው ነገር ይሄን ነው የሚሰራው። ያው በቀላሉ እንድትረዱት እዚህ ጋር ኮንዲሽን ታስገባላችሁ። ያ ኮንዲሽን ትሩ ከሆነ ይሰራዋል፣ ካልሆነ አይሰራው። ግን የሚሰራውና የማይሰራው ኢፍ ውስጥ ያለችውን ኮንዲሽን ብቻ ነው፣ እሷን ነው የሚወስነው እንጂ ከሱ ውጭ እዚህ ጋር እንደምታዩት ፕሪንት ኤክስ ምናምን ብላችሁ ከአይደንቲሽን ውጭ የተጻፉ ነገሮች ሁላ ከኢፉ ጋር ምንም አይነት ሪሌሽን የላቸውም። ኢፉ ትሩ ሆነ ፎልስ እነሱ መሰራታቸው አይቀርም። ሁለተኛው ይሄ ነው ኢፍ የሚለው ማለት ነው። በመቀጠል ኢፍ ኤልስ የሚለውን እናያለን። ኢፍ ኤልስም ያው ትንሽ አዲስ ነገር ነው የሚጨምረው። አብዛኛው ኮንሰፕት ተመሳሳይ ነው። ኢፍ ብላችሁ እዚህ ጋር ኮንዲሽን ታስገባላችሁ እንዳሁኑ ማለት ነው። ኮንዲሽን ትሩ ከሆነ ማን ነበር የሚሰራው? ኤ ስቴትመንት ይሰራል ብያችሁ ነበር። ፎልስ ከሆነ ግን የትኛውም አይሰራም ነበር። አሁን ላይ ግን ኢፍ ኮንዲሽኑ ትሩ ከሆነ ይሄን ስቴትመንት ይሰራል፣
ካልሆነ ግን የኤልሱን ስቴትመንት ነው የሚሰራው። ከሁለት አንዱ መሰራቱ የማይቀር ነገር ነው። ኢፍ ከሆነ የመጀመሪያው ስቴትመንት ኢፍ ውስጥ ያለው ስቴትመንት ይሰራል፣ ኮንዲሽኑ ትሩ ከሆነ። የኢፍ ኮንዲሽኑ ፎልስ ከሆነ ግን የሚሰራው የትኛው ስቴትመንት ነው? ይሄ ስቴትመንት ነው ማለት ነው። ለሱ ግልጽ እንዲሆንልን ወደዚህ እንምጣ። ይሄ እንዲህ ከሆነ ፕሪንት ሄሎ ኤልስ ፕሪንት ወርልድ አልኩት። አሁን ነው ኢፍ ኤክስ ኢዝ ኢኳል ቱ ዋይ ኤክስ እና ዋይ እኩል ከሆኑ ፕሪንት ሄሎ ይሄኛውን ይሰራላችኋል። እዚህ ጋር የጻፋችሁት ኮንዲሽን ትክክል ሆኖ ካገኛችሁት ማን ይሰራላችኋል ማለት ሄሎ የሚለው ዲስፕሌይ ይሆናል። ካልሆነ ግን ወርልድ የሚለውን ዲስፕሌይ የሚሆነው ይሄን ራን ስናደርገው ዲስፕሌይ የሚሆነው ማለት ነው። በአሁኑ ሰዓት ወርልድ የሚለውን ዲስፕሌይ የሚሆነው ማለት ነው። ምክንያቱም ኢፍ ኮንዲሽናችን ፎልስ ነው። እሺ እዚህ ጋር መተን እቺን እንዲህ ብናደርግስ የቀድሙ ደብል ኢኳል ከሆነ ኢዝ ኢኳል ቱ ማለት ነው። እቺ ግን የኮቴሽን ማርክ ኤክስክላሜሽን ማርክ እና አንድ ኢኳል ከመጣ ግን እቺ ምን ትባላለች ማለት ነው? ኖት ኢኳል ማለት ነው ባጭሩ። በማቴማቲካል ኖት ኢኳል ይሄ አይደለም። በእርግጥ በፕሮግራሚንግ ግን ኖት ኢኳል ማለት ይሄ ነው። ኤክስ እና ዋይ እኩል አይደሉም እያለ ነው። ሶ ይሄ እንደምናየው ትሩ ነው። ኤክስ እና ዋይ እኩል አይደሉም 3 እና 5። ይሄ ትሩ ስለሆነ ፕሪንት ሄሎ የሚለው ይሰራልናል። ወርልድ የሚለው ግን ፕሪንት አይሆንልንም። ምክንያቱም አንዱ ከሰራ የኢፍ ኮንዲሽን ከሰራ የኤልስ ኮንዲሽን እንደማይሰራ ነግሬያችኋለሁ። አሁንም ልድገምላችሁ። ኢፍ ኮንዲሽኑ ትሩ ከሆነ የሚሰራው ይሄ ስቴትመንት ብቻ ነው። የታችኛውን አይሰራም። ኢፍ ኮንዲሽኑ ትሩ ከሆነ ይሄን ስቴትመንት ይሰራል። ኢፍ ኮንዲሽኑ ፎልስ ከሆነ ግን ይሄንን ዘለው የታችኛውን ስቴትመንት ነው የሚሰራው። ስቴትመንት ስላችሁ አንድ ብቻ ላይሆን ይችላል። በዛው ነው ስቴትመንት ስም ሊሆን ይችላል። አንድም ሆኖ ከአንድ በላይ ሊሆን ይችላል ነው። እዚህ ጋር እንምጣ። ዋይ ኤክስ ማይነስ 4 ፕሪንት ኤክስ ኤልስ አሁን ይሄንን ነው ምን እንደሚሰራ ኢፍ ኤክስ ኖት ኢኳል ቱ ዋይ ኤክስ እና ዋይ እኩል ካልሆኑ ምን ይሰራልኛል ማለት ነው? ዋይ ኢዝ ኢኳል ቱ ኤክስ ማይነስ 4 ይሰራል። ፕሪንት ኤክስ ይሰራል። ምን ከሆነ ይሄ ትሩ ከሆነ ነው እንደዛ የሚሰራው። ይሄ ትሩ ካልሆነስ ሁለቱንም ስቴትመንቶች እዚህ ጋር የምታዩቸውን አይሰራም። የት ነው የሚመጣው? ኤልሱን ነው መጥቶ የሚሰራው። ኤልሱን ስቴትመንት ይሰራል። ይሄ ግን ፕሪንት ኤክስ እና ዋይ ሁለቱም አይደንቲሽን አይደሉም። ኢፍም ውስጥ ኤልስም ውስጥ አልገቡም። ምክንያቱም ጥጋቸውን ነው የያዙት። ወደ ውስጥ ገባ ተብሎ አልተጻፈም። እዚህ ጋር የምታዩቸው ሁለቱም ነገሮች ከነዚህ ጋር ምንም ኢንዲፔንደንት አይደሉም። ከነዚህ ጋር ምንም ጉዳይ የላቸው። እነዚህ መሰራታቸው አይቀርም። ኢፍም ይሁን ኤልስ መሰራታቸው አይቀርም። ስለሆነም አሁን ስናየው ምን ይሆናል? ኤክስ ኢኳል ቱ 3 ዋይ ኢኳል ቱ 5 ነው ብያቸዋለሁ። ኤክስ ዲፈረንት ፍሮም ዋይ ትሩ ነው። 3 ከ5 ይለያል። ትሩ ከሆነ ምን ይሆናል? ዋይ ኢኳል ቱ ኤክስ ማይነስ 4 ኤክሳችን ስንት ነው የነበረው? 3 ሲቀነስ 4 ኔጌቲቭ 1 እና ዋይ ሚዝላን ስንት ነው ማለት ነው? ኔጌቲቭ 1 ነው የሚይዘው። የድሮ 5 እንዳትጠብቁ። አሁን ሰን ኔጌቲቭ 1 ነው የሚይዘው። ምክንያቱም ይሄ ትሩ ከሆነ እዚህ ውስጥ ያለውን ኮንዲሽን እዚህ ውስጥ ያሉት ስቴትመንቶች ይሰራሉ ብያቸዋለሁ። እና ምን ይሆናል? ዋይ ስንት ሆነ ማለት ነው? ኔጌቲቭ 1 ሆነ ማለት ነው። እዚህ ጋር እየጻፍናቸው እንሂድ በደንብ ግልጽ እንዲሆንልን ማለት ነው። ኤክስ መጀመሪያ ስንት ነበር? 3 ዋይ 5 ማለት ነው። ከዛ በኋላ እዚህ ጋር መጣ ኤክስ ዲፈረንት ፍሮም ዋይ አለን። ትሩ ነው። ትሩ ከሆነ ምን ይሆናል ማለት ነው? የዋይ ቫልዩ ተቀየረ። ከስንት ወደ ስንት ነው እየተቀየረ ያለው? ዋይ ኢኳል ቱ ኤክስ ማይነስ 4 ኤክሳችን 3 ነው። 3 ሲቀነስ 4 ስንት ነው ማለት ነው? ኔጌቲቭ 1 እና 5ን ይረሳና ኔጌቲቭ 1 ነው አዲሱን ቫልዩ ነው የሚዘላችሁ። ፕሪንት ኤክስ ስትሉ ስንት ይወጣል? 3 ይወጣል። እዚህ ጋር የምታዩት 3 ነው። ኤልሱን አይሰራም፣ ምክንያቱም የኢፉን ስለሰራ ኤልሱ አይሰራም። ፕሪንት ኤክስ ስትሉት አሁንም ስንት ይወጣል ማለት ነው? 3 ይወጣል። ቀጥሎ ፕሪንት ዋይ ኔጌቲቭ 1 ይወጣል። እና አውትፑታችን ስንት ይሆናል? እዚህ ጋር ፕሪንት ኤክስ ስትሉት 3 ወጣ። እዚህ ጋር ፕሪንት ኤክስ ስትሉት 3 ወጣ። እዚህ ጋር ፕሪንት ዋይ ስትሉት ግን የሚወጣልን ስንት ነው ማለት ነው? ኔጌቲቭ 1 ነው። ምክንያቱም 5ን ረስቶታል። ይሄን ቼክ አድርገን ረን እናድርገውና 3 ኔጌቲቭ 1 ብሎ ወጣል። የዋይ ቫልዩ 5 ሳይሆን ኔጌቲቭ 1 ነው። እሺ እቺን ኢኳል ብናደርጋት ደግሞ ምን እንደሚፈጠር እንዴ? ያው እንዲህ ከሆነ ወደ ኋላ ተመልሰን ከኢኒሻል እንዴ ከላይ ጀምራችሁ ነው። ኤክሳችን 3 ነው፣ ዋያችን ደግሞ 5 ነው። ኢፍ ኤክስ ኢኳል ቱ ዋይ ትሩ ነው ፎልስ? ፎልስ ነው። 3 እና 5 ኢኳል አይደሉም። ሶ ወዴት ነው የምንመጣው? ወደ ኤልስ ጋር ነው የምንመጣው። ኤልስ ጋር ኤክስ አሳይን ዋይ ፕላስ 5 ኤክስ ምን ሆነ ማለት ነው? 5 ሲደመር ዋይ ዋይ ስንት ነው? 5 ነው። ሲደመር ዋይ 5 ሲደመር 5 ስንት ሆነ ማለት ነው? 10 ምክንያቱም ዋይ 5 ነው። ያው ከላይ እንደምታዩት እዚህ ጋር ስታዩ ዋይ 5 አይደል? ይሄ 5 ነው ዋይ። እዚህ ጋርም 5 ነው። ዋይ ፕላስ 5 ስንት ነው ማለት ነው? 10 ስለሆነም ኤክስ ቫልዩ ስንት ነው የሚሆነው? ይሄ 3 ይጠፋን 10 ነው የሚይዘው። ሁሌም አፕዴት የሆነውን አዲሱን ቫልዩ ነው የሚይዘው። ከዛ በኋላ እዚህ ጋር እንምጣ። ፕሪንት ኤክስ ስንለው ስንት ነው የሚመጣልን? አዲሱ ቫልዩ 10 ነው። ፕሪንት ዋይ ደግሞ 5 ነው ማለት ነው። እናም የቀድሙን ያሁኑ ልዩነቱ በደንብ የተረዳችሁት ይመስለኛል። እዚህ ጋር ስታዩት 10 እና 5 ሁለቱ ነው ዲስፕሌይ የሆነው። በቅድሙ ጊዜ 3 ነበር። 3 እና ኔጌቲቭ 1 ነበር ይወጣልን። አሁን ግን ይወጣልን 10 እና 5 ነው ማለት ነው።
እሺ አሁን እዚህ ጋር እንደምናየው x is equal to 3 y is equal to 5 z is equal to 7 ይላል። if x plus y less than z ይሄን ኮንዲሽን ነው። x 3 ነው y ደግሞ 5 ነው 8 ማለት ነው። 8 ከ7 ያንሳል ፎልስ ነው። ፎልስ ስለሆነ ዲስፕሌይ የሚሆንልኝ ማለት ነው ኤልሱ ጋር ነው የምትመጡት ፕሪንት y የሚለው ነው ዲስፕሌይ የሚሆንልኝ። ሶ ዲስፕሌይ የሚሆንልኝ ስንት ነው ማለት ነው? 5 ነው ማለት ነው እዚህ ጋር እንደምታዩት። ይሄ ግን ግሬተር ዛን ቢሆን ደግሞ የሚፈጠረው ምንድነው? እዚህ ጋር የምታዩት ኮንዲሽን ትሩ ነው። 8 ከ7 ያንሳል ትሩ ነው። በመሆኑም ፕሪንት x ስትሉት ዲስፕሌይ የሚሆንላችሁ ማን ነው ማለት ነው? 3 ነው ዲስፕሌይ የሚሆንልን። እናም እዚህ ጋር ነግሬያቸዋለሁ ኢፍ እና ኤልስ የሚለው ግልጽ ይሆንላችሁ ይመስለኛል። ኢፉን ኮንዲሽን ታያላችሁ ትሩ ከሆነ ኢፍ ውስጥ የተጻፉትን ስቴትመንቶች ስሩ፣ ካልሆነ ኤልስ ውስጥ የተሰሩትን መስራት ነው። በጣም ቀላል ነው ይሄ ነገር ማለት ነው። በመቀጠል ወደ ኢፍ ኤሊፍ እና ኤልስ ኤሊፍ የሚባል መሀል ላይ አንድ ነገር ይጨመራል። ቅድም ምን ነበር ያልኳችሁ? ኢፍ ላይ ኮንዲሽን ታስገባላችሁ። ያ ትሩ ከሆነ የኢፍን ስቴትመንት ይሰራል። በቃ ወርታችሁ አይወርድም ነበር። ካልሆነ የኤልስን ነበር የሚሰራው። የኢፍ ኮንዲሽን ትሩ ከሆነ የኢፍን ስቴትመንት ብቻ ይሰራል። እሱ ፎልስ ከሆነ ኢፍ ኮንዲሽናችን ፎልስ ከሆነ የኤልስን ስቴትመንት ነበር የሚሰራው በቅድሙ። በአሁኑ ግን ምን ታደርጋላችሁ? ኢፍ ኮንዲሽን ቼክ ታደርጋላችሁ። ትሩ ከሆነ ይሄን ስቴትመንት ትሰራላችሁ። እቺን ስቴትመንት የኢፍ ውስጥ ያለችውን ስቴትመንት ማለት ነው። የኢፉ ኮንዲሽን ፎልስ ከሆነ ወደ ኤሊፍ ነው የሚመጣው። የኤሊፉን ኮንዲሽን ቼክ ያደርጋል። የኤሊፍ ኮንዲሽንም ትሩ ከሆነ የኤሊፍ ስቴትመንትን ብቻ ይሰራል። እዚህ ጋር የምታዩትን እሷን ሰርቶት ወደታች አይወርድም። የኤሊፉ ስቴትመንት ግን ፎልስ ከሆነ የመጨረሻ አማራጭ ማን ነው ማለት ነው? የኤልሱን ስቴትመንት ነው የሚሰራላችሁ። እናም ይሄ ግልጽ እንዲሆንላችሁ እዚህ ጋር የተጻፉትን ኮዶቹን ናቸው ማለት ነው። እዚህ ጋር አሁን x is equal to 3 y is equal to 5 x እና y ቫልዩዎች ተሰጥቷቸዋል። if x is equal to y ቼክ አድርጉት። ይሄ ትሩ ነው ፎልስ? 3 እና 5 እኩል ሊሆኑ አይችሉም። ሶ ፕሪንት ጃቫ የሚለው አይሰራልንም፣ ምክንያቱም ይሄ ፎልስ ስለሆነ ይሄንን አይሰራልኝም። እናም ይሄ ፎልስ ከሆነ ወዴት ነው ይመጣል ያልኳችሁ? ወደ ኤሊፍ ነው ይመጣል። ሶ የኤሊፍን ኮንዲሽን እንየው። x less than y ኤክሳችን 3 ነው። 3 ከ5 ይበልጣል። ትሩ ነው ፎልስ? ኤክስ ከዋይ ያንሳል 3 ከ5 ያንሳል ነው የሚለን። ትሩ ነው። እናም ፕሪንት ሲ ፕላስ ፕላስ የሚለው ይሄ ስትሪንግ ነው ዲስፕሌይ የሚሆንልን። ከዛ በኋላ ወደ ኤልስ ይመጣል እንዴ? አይመጣም፣ ምክንያቱም ትሩ አግኝቷል። አንድ ትሩ ካገኘ በቃ ወደ ቀጣይ አይሄድም። እዚህ ጋር የምታያቸው እነዚህ ዲፔንደንት ናቸው። ይሄን ረን አድርገን እንየው። ማን ነው? ሲ ፕላስ ፕላስ የሚለው ነው ፕሪንት ይሆንልን ማለት ነው። እናም አንድ ዲፔንደንት የሆኑ ኢፍ ኤልስ ወይም ኤሊፍ ኮንዲሽኖች ላይ ምን እንደምታደርጉት ቅድሚያ ዲፔንደንት መሆናቸውን ቼክ ታደርጋላችሁ። ዲፔንደንት የሚባሉት ኦልዌይስ ኢፉ ከላይ ነው ኤልሱ ከታች ነው ያለው። መሀል ላይ ብዙ ኤሊፎች ሊኖሩ ይችላሉ። ቀድሞ አንድ ትሩ ከተገኘ ያ ነገር ምን ይሆናል ማለት ነው? አንድ ትሩ ከተገኘ ያ ነገር ምን ይሆናል? ትሩ የተገኘችው ብቻ ዲስፕሌይ ትደረጋለች። አሁን እዚህ ጋር እንምጣ። ኢፍ ኤክስ ኖት ኢኳል ቱ ዋይ ኤክስ እና ዋይ ኢኳል አይደሉም እያለን ነው። ትሩ ነው ይሄ። እዚህ ጋር የምታዩት ትሩ ነው። ኤሊፉን ጋር ያለውን ኮንዲሽን ይዩት። ኤክስ ሌስ ዛን ዋይ እያለ ነው። ይሄም ትሩ ነው። እና የትኛውን ነው የሚሰራው ካላችሁ ቀድሞ ያገኘውን ነው። ቀድሞ ያገኘው ትሩ ይሄ ነው አይደል? በቃ ይሄ ብቻ ነው የሚሰራው። ጃቫ የሚለው ብቻ ፕሪንት ይሆናል። ከታች ያለው ትሩም ቢሆን አያገኘውም። አንድ ትሩ ካገኘ ወደ ቀጣዮቹ ቼክም አያደርግም ሲጀመርም ማለት ነው። እናም ኢፍ ኤሊፍ እና ኤልስ የሚለው ይሄ ነው። ከዚህ በተጨማሪ ግን ብዙ ኢፍ ኤሊፎች ልታደርጉ ትችላላችሁ። ብዙ ኤሊፎችም ማለት ነው። ማለትም አንድ ኢፍ ኮንዲሽን ሊኖር ይችላል ከላይ ትሩ ከሆነ አሁን እንዳልኳችሁ ወደ ስቴትመንቱን ነው የሚሰራው። ፎልስ ከሆነ ወደ ቀጣዩ ኤሊፍ ይመጣል። የኤሊፉን ኮንዲሽን ቼክ ታደርጋላችሁ። ትሩ ከሆነ እሱን ስቴትመንት ትሰራላችሁ። ካልሆነ ወርታችሁ ወረዱ። የታችኛውንም ኤሊፍ ኮንዲሽን ታያላችሁ። ትሩ ከሆነ እሱ ስቴትመንት ይሰራል። ካልሆነ ወደ ቀጣይ ኤሊፍ ይላል እያለ ብዙ ኤሊፎችን መጠቀም ትችላላችሁ ማለት ነው። መጨረሻ ላይ ግን ኤልስ ነው። ሶ ኤልስ ጋር መጥቶ የኤልስን ስቴትመንት የሚሰራው ምን ሲሆን ነው? ከላይ ምንም ትሩ ካላገኘ ነው። አንድ ትሩ ካገኘማ ሲጀመርም ኤልስ ጋር አይደርስም ማለት ነው። እና ይሄንን ያው ኤግዛምፕል ማየት ትችላላችሁ። ኢፍ ታያላችሁ። እሱ ኮንዲሽን ትሩ ከሆነ ይሰራል፣ ካልሆነ አይሰራም እያለን እዚህ ጋር አንድ እስቲ እንጨምር። ኤሊፍ ኤክስ ግሬተር ዛን ዋይ ከሆነ ምን እናድርገው? ፕሪንት ራቢ። እዚህ ጋር የምታዩቸው አብዛኞቹ ፕሮግራሚንግ ላንጉዌጅ ቋንቋዎች ናቸው። እስቲ እዚህ ጋር እንምጣ። እዚህ ጋር ኤክስ 13 ነው ዋይ 5 ነው ብያችኋለሁ። እንደምታዩት 13 እና 5 ኤክስ ኢኳል ቱ ዋይ ትሩ ነው ፎልስ? ፎልስ። ይሄ አይሆንም። ሰው ወደ ቀጣዩ ነው የምናየው። ኤክስ ሌስ ዛን ዋይ 13 ከ5 ያንሳል። ይሄም ፎልስ ነው። እንምጣ። ቀጣዩ ኤሊፍ ላይ ነው የምታዩት። ኤክስ ግሬተር ዛን ዋይ አሁን ትሩ አገኘ። 13 ከ5 ይበልጣል። ስለሆነ ምን ያረ ፕሪንት ራቢ የሚለው ይሄ ነው ዲስፕሌይ የሚሆንልኝ ማለት ነው። ወደ ኤልስ ይመጣል እንዴ? አይመጣም። በቃ አንድ ትሩ ስላገኘ እዛ ጋር ይቆማል ነው። እናም እዚህ ጋር ዛሬ ያልኳችሁ ኢፍ ኤልስ እንደገና ኢፍ ኤሊፍ እና ኤልስ እነዚህ ነገሮች በደንብ ግልጽ ይሆንላችሁ ይመስለኛል። ወደፊት ለብዙ ነገር ስለምንጠቀማቸው እነዚህን በደንብ ፕራክቲስ አድርጋችሁ በደንብ ማየት አለባችሁ። መጨረሻ ላይ ቀረን እንዴት ዲፔንደንት የሆኑትን እንለያለን የሚለውን ነው። አሁን እዚህ ጋር የምታዩት ብዙ ናቸው። ኢፍ አለ፣ ኤሊፍ አለ፣ ኤልስ አለ። የሆነ ውስብስብ ያለ ይመስለኛል። ሶ አሁን ይሄኛው መለየት አለባችሁ። እዚህ ጋር ሲሰጣችሁ አሁን እዚህን አውትፑት አውጡ ከተባለ የተያያዙትን ኢፍ የቱ ጋር ያለው፣ ኢፍ ኤሊፍ የቱ ጋር ያለው፣ ኢፍ ኤልስ የቱ ጋር ያለው የሚለውን መለየት አለባችሁ። እና ምንድን ነው የምታደርጉት? ዲፔንደንት የሚባሉት ከአንድ ኢፍ ትነሳላችሁ። ከዚህ ኢፍ ተነስታችሁ ሌላ ኢፍ እስክታገኙ ያሉት ዲፔንደንት ናቸው። እስከዚህ ማለት ነው። ቀጥሎ ኢፍ እዚህ ጋር ተጽፎላችኋል። ይሄንን ኢፍ እስክታገኙ ድረስ ያለው እነዚህ እንዳለ
ዲፔንደንት ናቸው። ዲፔንደንት ከሆኑ ምን ብያቸዋለሁ? አንዴ ብቻ ነው የሚሰራው፣ አንዱ ስቴትመንት ብቻ ነው የሚሰራው። ኢፉን ካገኘ ወደ ኤሊፍ ወደ ኤልስ አይወርድም። እሺ በመቀጠል ደግሞ እዚህ ጋር እንየው። ይሄንን እንምጣ። ይሄንንም ኢፍ ሌላ ኢፍ እስኪያገኝ ያው እዚህ ጋር ኢፍ አገኘ፣ በቃ እዚህ ትቆማላችሁ። ይሄም ራሱን የቻለ አንድ ዲፔንደንት ነው። እናም ይሄ ትሩ ሆነ ፎልስ ታች ያሉት ምንም አፌክት አያደርጋቸውም። ቀጣይ ጋር እንምጣ። ይሄ ኢፍ ነው። ይሄ ኢፍ ይወርዳል ሌላ ኢፍ እስኪያገኝ እስከዚህ ድረስ ማለት ነው። እስከዚህም ያለው ራሱን የቻለ አንድ ነው። በመቀጠል መጨረሻ ላይ የምታዩት ይሄ ነው ማለት ነው። እናም እስቲ ይሄንን ረን አድርገን እንየው። ይወጣልን ሰከንድ እና ዜሮ የሚለውን ነው። ለምን ካላችሁ ከዚህ ተነስተን እስከዚህ ያለው አንድ ነው ብያችኋለሁ። እናም ኤክስ ኢኳል ቱ ዋይ ፎልስ ነው። ኤክስ ሌስ ዛን ዋይ ትሩ ነው። ትሩ ካገኘ ሰከንድ የሚለው ዲስፕሌይ ይሆናል። እነዚህን ሁላ አያያቸውም፣ ዲፔንደንት ናቸው። እሱን ሲጨርስ ወዴት ይመጣል? ወደዚህ ይመጣል። ይሄ ብቻውን ራሱን የቻለ ነው። ኢፍ ኤክስ ግሬተር ዛን ዋይ የሚለው ፎልስ ነው። ፎልስ ከሆነ ኢፍ ላይ ቅድም ምን ብያችኋለሁ? ምንም ይሄ አይሰራ። ቀጣይ ወዴት እንመጣለን? ይሄን እንመጣለን። ይሄ ራሱን የቻለ አንድ ዲፔንደንት ስቴትመንቶች ናቸው። ኤክስ ሌስ ዛን ኦር ኢኳል ቱ ዋይ የሚለው ትሩ ነው። ትሩ ስለሆነ ፕሪንት ዜሮ የሚለው ሰርቷል። ፕሪንት ናይን አይሰራም ማለት ነው። በመቀጠል እችኛው ኢፋ ብቻውን ያለችው ቼክ አድርጉት። ይሄ ፎልስ ነው፣ ምንም አይሰራላችሁም። ለዛም ነው እዚህ ጋር ምን እንደወጣላችሁ ሰከንድ እና ዜሮ የሚለው። ሶ ለዛሬ ይሄን አየን። ቀጣይ ላይ ስለ ዋይል በደንብ እናያለን።